ሰላም እንደይናችሁ ዛሬ በተለየ ነገር ደግሞ መጥቻለሁና ትንሽ ችግር ተፈጥሮብናል። የተፈጠረው ችግር ደግሞ ያው አብረን ታዩ ያላችሁ ያው ለይዘዲን ደውያለሁ። ይዘዲን እየመጣን እሱ እስከሚመጣ ግን አንዳንድ ነገር ልበላችሁ። ሰሞን ትንሽ ችግር ተፈጥሮባታልና እኔ ደግሞ ይሄ እንደዚህ አይነት ነገር መፈጠሩን አላወቅኩም። ብቻ ሂደን አብረን ነው ድርጊቱ የተደረገው። እንዴት እንደማደርግ አላቅም። በጣም ጨንቆኛል። በጣም ነው የተጨናነኩት። እስኪ ይዘዲን ደግሞ መጥቶ የሚሆነውን ነገር እናያለን። ግን ደውዬለታለሁ። ሰማሁን ጥሩ ሁኔታ ላይ አይደለም ያለችው። በጣም አሟት ነው ያለችው። ማለት ከባህል ያፈነገጠ ነገር ነው ያደረግነውና ዛሬ ትንሽ ከብዶኛል። እውነት ምን እንደምላችሁ አላቅም። እስኪ ብቻ እኔ የዛሬውን ጭራሽ መወጣት ራሱ ብችል አይመስለኝም። እኔ አላቅም ምን እንደምላችሁና እስኪ እሷንም ትንሽ አሁን ደህንነቷን ቼክ ማድረግ ስላለብን እንጠይቃት ልያት እስኪና ይዘዲን እስከመጣ ነው ይሄን የማወራችሁ። ሰሙ ደህና ነሽ? እንዴት ነሽ? ደህና ነኝ። ትንሽ ቆይ። እሺ ምን ልብሱ ነክቶሽ ነው እኮ እንደዚህ አድርጊ። አግርሽ እንደዚህ እንትን በይሽ ሙያ በእናትሽ እየባሰብኝ ነው እኮ። እሺ ቆይ አሁን ይዘዲን ይመጣል ወይ ራይድ ጠርተን እንሄዳለን። እሺ አቅም እያነሰሽ ነው? በጣም እያቃጠለኝ ነው። እሺ ትንሽ የሆነ ነገር ማውራታችሁ ወይኔ ተይኝ በእናትሽ እኮ። ቆይ ምን ነው ልብሱ እየነካሽ እንዳይሆን የሚያቃጥልሽ። ብርድ ልብሱ ደግሞ ወደ ውስጥ አልገባም እኮ። ግን በቃ በጣም እያቃጠለኝ ነው። ወይ ሆነ ነገር አድርግልኝ። ምን እኔ ሻውን እኮ ፈራው ከተደረገ በኋላ ድርጊቱ። እኔ ሻውን ምንድነው የማደርገው? እኔም እኮ በጣም ተጨንቄያለሁ። ወይ እንደዛ ማድረግ አልነበረብንም። ይሁን አላቀን ግን ካደረግነው በኋላ በጣም ብሶብኛል። ሻው ማለት እሺ ምንድነው የምናደርገው? አሁን ምን ማድረግ እንዳለብኝ አላቀም። ብቻ እኔ በጣም ነው የተጨነቅኩት። እንደዛ አይነት ነገር ደግሞ ጭራሽ ነው የማልችለውና በቃ ቢያንስ ምን እንደሚፈጠር እኔ ምን እንደማደርግ አላቀም። እግዚአብሔርን ነው የምላችሁ። በቃ አሁን ድርጊቱ ባይደረግ ጥሩ ነው ይሁን ስትለኝ ነው እሺ ብዬ ያደረኩት። ግን ቆይሽ አንቺ መጀመሪያ ለምን እንደዚህ እንድናደርግ እንትን አልሽኝ? እሺ ማለት እዚህ የእናንተ ባህላችሁ እንደዚህ አይነት ነገር ይፈቅዳል? አይፈቅድም። ግን በቃ እኔ አሁን በቃ እንደዚህ አድርጊ ሲሉኝ ብዙ ሰዎች ከዛ አንቺን አማከርኩሽና ያው ይዘሽኝሽ እኮ። እኔ እኮ እንደዛ ያደረኩት ለምንድን ታውቂያለሽ? ሰሙ አንቺ ችግር የለውም እንደዚህ አይነት ነገሮች ምንም ችግር የለውም እኛ ጋር እንደዚህ ይደረጋል ምናምን ስትይ በቃ ባህላዊ ነገር መስሎኝ እኮ ነው። ባህላዊ ነገሮች በብዛት ስለሚደረጉ እኮ እኔም እንደዛ መስሎኝ ነበር። ግን አሁን ላይ በቃ አመመኝ ባሰበኝ እና ያስጨነቅኩሽ አንቺንም አይደለ? ሁሌ ነው ማስጨነቅሽ። ይቅርታ። እኔ አሁን ሀቅም የሚባል ነገር ራሱ ጭራሽ ነው የሌለኝ። ብቻ አሁን ይዙስ እየመጣ ነው። ከተቻለ ከይዙ ጋር ወደ ሆስፒታል መልሰን ወይ ዛ ከወሰድኳት ቦታ ላይ አብረን እንሄዳለን ብዬ ተስፋ አደርጋለሁ። የሚፈጠረው ነገር አላቅም። ያው ከኛ ደግሞ እሱ ይሻላል ብዬ ነው። አሁን እንደ ጓደኛም ቀርበን የምናወራው ሰው ሌላ ወንድ ጓደኛ የለንም ከይዙ ውጪ። ለዛ አሁን ይዙ ይምጣና ከይዙ ጋር አብሬ ወስዳታለሁ ብዬ ነው አሁን ያሰብኩት። ምክንያቱም እኔ ምንም ማድረግ አልቻልኩም። በጣም ጨነቀኝ። መጀመሪያም እኔ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም ነበር። ይሄ መፈጠሩን ባቅኖሮ ከነ ነው ይሄ አይነት ነገር መማላሳስባትም ማለት ጭራሽ እዛ ቦታ ላይ እንድትገኝም አላደርግም ነበር። ግን ብዙ ሰዎች እነሱ ጋር ደግሞ ይሄ ባህል ላይ እንደዚህ የሚደረግ ነገር ነውና እኔ እንዴት እንደሆነ አላቅም ምን እንደሚፈጠር። የዛሬውን ህመሙ ብቻ ሳይሆን ወደፊትም ደግሞ እሷ ሴትን አታስቡት ነገ ትወልዳለች ምን ትላለችና ትንሽ ችግር ይፈጠራል ብዬ እሱ ነው ያስጨነቀኛለሁ። ይዘዲን ቆይሽ በር እየተንኳኳ ነው። ይዘዲን እየመጣ ይመስለኛል። ይዘዲን በሩን ከፍትለትና እሱ መፍትሄ ካለው መፍትሄ እንዲያመጣ እናደርጋለን። ከሴት ደግሞ ወንድ ይሻላል ብዬ ስላሰብኩ ነው እሱን የጠራሁት። በጣም ተጨንቄ ነው ያለሁት። ወይ ይዙ በእናትህ ነው። እሺ መጀመሪያ ትንሽ ሰሙን አሞታል እኮ ምናምን መሳቅ መጀመሪያ እንዳትነካት እዚህ ጋር ተቀመጥ መጀመሪያ እኮ ምናምን ነገር ይዙ በእናትህ እኔ ምን እንደማደርግ አላውቅም። አሟታል በጣም እኮ ያላባት እኮ ነው ሆስፒታል መሰዳቱ
ይሁንና ሆስፒታል እንድንወስዳት ነው። ግን ዝም ብሎ ሆስፒታል የሚካሄድ ነገር አይደለም። መጀመሪያ እንትና እኔ ማውራት አለብን። ምንድነው የምናወራው? ምን አለች? የሆነችውን ነገር ንገሪኝ። ወይኔ ይዙ በእናትህ ብታይ እንደዚህ ሆነ የተቀመጠችው ደግሞ ምን ነው እንደዚህ ሆነችው? እግሯ መግጠማችንም እግሯ ቆይ ሽንት ቤት አናት ደግሞ ቶሎ ሽንት ቤት እያለች ነው። ምንድነው የተፈጠረው ነገር ባንቺ? ምን ነው? ቆይ ልጅቱ እንደዚህ የምትሆን ያው ጆና ምንድነው የምትሆን? ሆስፒታል ነው ተታከቻል። ይዙ ቆይ መጀመሪያ ማውራት አለብን። ሰዓቱ መሽቶ እኮ ነው የጠራሽ። ደግሞ ሰዓት መሽቷል እኮ እና እኔ በጣም ሲያማት ፈርቼ እኮ ነው ይዙ የኔ እሺ ምን ላድርግ? እሺ ወይኔ ምን አለበት እጅን እዚህ ውስጥ ባላስገባ ነው። ወይኔ ምን ባደርግ ነው የሚሻለኝ? ግን ምንድነው የምትይው? ባንቺ ምን ሆነሽ ነው? ምንድነው የተፈጠረው ነገር ንገሪ በግልጽ። የተፈጠረው ነገር ካለ ንገሪ። ባንቺ አታስጨኝ። ታማለች። ኧረ እኔ አስጨናነቁኝ እኮ በፈጣሪሽ ተጨናነቁ እኮ ባንቺ ነኝ። ይሄ በቃ ማለት ከተለመደው ነገር ውጪ የሆነ ነገር ነው በቃ የተፈጠረው ዛሬ ይዙ። እኔ እሺ ምን ልበልክ? እኔ እንደዚህ አይነት ጭንቀት በቃ ጭራሽ ነው የማልችለው። በቃ ጭራሽ እንደማልችል ያወቀች እንዴት ውስጥ ነው መግባቴ። ጭራሽ ደግሞ ምን እንደማደርግ አላውቅም ነው። ኧረ በአላህ አንቺ እኔ አይዞሽ አትበይኝ። አንቺ አለሽ አይደል እንዴ በህመሙ ውስጥ እየተሰቃየሽ ያለሽ። ለኔ ለምንድን ነው የምታስቢው? እሺ ትሄጃለሽ ሽንት ቤት። ግን ቆይ ደግሞ እኮ ሽንት የመጣባት ይመስላል። ግን ሽንት ቤት ስትወስዳት ደግሞ ገና ምንም ነገር የለም። አሁን እሱ ስሜት ነው እንደዚህ የሚረብሻት። ኧረ አላህ እኔ ምን እንደማደርግ አላውቅም ዛሬ። ኧረ ባንቺ ምንድነው ንገሪኝ። ራስ ጨነቅሽኝ። ምንድነው? እኔ እኮ ተጨናነኩ ባንቺ። ምን ሆነሽ ነው? ንገሪኝ እስኪ አንቺ እንኳን ንገሪኝ። ምን ሆነሽ ነው? ምንድነው የተፈጠረው? ምን ሆናችሁ ነው? ቆይ ምን ሆንሽ? ምንድነው? ኧረ ሽንት ቤት ትላለች። ምንድነው? አንተ ሽንት ቤት አሁን አትሄድም ይዙ። በእናትህ ዝም ብላ ነው ሽንት ቤት የምትለው። እሺ ሆስፒታል መሰዳት ዶክተር ጋር እንደውል ነው። ራስ ጨነቃችሁ ይባላ። ኧረ አላህ ነው እንደዚህ አይነት ነገር ውስጥ የገባሁት። እኔ ነኝ የዚህ ሁሉ ጥፋት። እኔ ነኝ የዚህ ሁሉ ጥፋት። እኔ ነኝ በቃ እኔ ነኝ ሁሌ ጥፋት በቃ የማይወጣ እንትን የማይለኝ ሰው በቃ የማይለቀኝ ሰው እኮ ነኝ እኮ። ምንድነው ጥፋትሽ? ምን አረግሽ? ምንድነው የተፈጠረው ነገር? የሆነ ወይ ምን አርገሻት ነው አንቺ እሷ? ኧረ በፈጣሪሽ ምንድነው እዚህ? አንቺ ቆይ ምን ሆነሽ ነው? ንገሪኝ አንቺ እንኳን። ኧረ ታማሚ ላይ እየጮኩ ነው ያለሁት። አይዞሽ አትሄድም። ይዙ ሽንት ቤት አትሄድም። ተው አንተ። እሷ ዝም ብሎ ነው ሽንት አይመጣም ይመስላት። ቆይ ተይልኝ እሺ። እንሂድ ይዙ ነው በእናትህ አግዘኝ አንተ። ወይኔ ዛሬ ምን አይነት ዳንዴ ገባው። ኧረ እሺ ለያዛክ ጉን ምንድነው? ቆይ ምን ነው የሆነችው? ምንድነው ግን ራሷን አሟት ነው? የበላችሁ ምግብ አልተስማማትም ምናምን ምንድነው? ምን አለች? እስኪ ኧረ እግሯን ከፍታ የምትሄደው ምንድነው? ኧረ በአላህ ስም ምን ነው? እሺ ባንቺ እግሯን ከፍታ የምትሄደው ምን ነው? ባንቺ ንገሪኝ። ወይ ቤት ሰደኝ ዘዴኝ ነይ በቃ እዚህ ጋር ተመልሽኝ። እግርሽ እንዳይነካ። ኧረ በአላህ ስም ምንድነው የተፈጠረ ያለው ነገር? እግርሽን ሲጠጋ ያምሻል። እግሯን ከፍታለች እኮ ምንድነው? ዘዴኝ አሟታል እያልኩ አይደል እንዴ? እግሯን ከፍታለች ነው እንደከፈተች ነው ያየው አይደል? ምን አይነት ሰው ነው በእናትህ? እኔ በፊት ታመጣልኛለህ ብዬ እኮ ነው የጠራሁት። አሪስ ምንድነው? ኧረ እኔ ምን አይነት ነው በፈጣሪ ስም የማየው። አንዳንድ እግርሽን አንቺ ቆይ እስኪ እንዳይነካሽ ደግሞ። ኧረ በፈጣሪ ስም እግሯን እኮ ከፍታ ነው ያለችው። ምንድነው? ይዘድ እግሯን እንደከፈተች ነው የሚያየው ነው። በእናትህ መፍትሄ ታመጣልኛለህ ብዬ ነው እንጂ ምንድነው? መቶ ጊዜ እኮ እግሯን ተሰብራ ነው። ምን አይነት ሰው ነው በእናትህ? እኔ ጭራሽ ጭንቀት ትለቅብኛል እንዴ? እግሯን ከፍታለች እኮ እግሯን እንደከፈተች ነው ያየው አይደል እንዴ? ወደ መፍትሄ ነው መሄድ ያለብን። በቃ ይሄ ምን እንደተፈጠረ አሁን ልንገርክ። ይሄ በባህላዊ መንገድ አይዞሽ በባህላዊ መንገድ እንትን የሚባል ታውቃለህ? ምን ልስጥሽ? የሚቆረጥ ምን የሆነ ነገር እንትን ቢያት እሷን እሺ ቢያንስ ይዙ ዝም ብለህ መጀመሪያ አዳምጠኝ። የሚቆረጠውን ነገር ታውቃለህ? ምን ነው? እሺ ውያት እሺ ይዙ እሷ ታማለች። መጀመሪያ
ይሄን አዳምጠኝ። ይሄ የሚቆረጥ የሚገረዘውን ታውቃለህ? መገረዝ ታውቃለህ? ምን ማለት ነው መገረዝ? በባህላዊ በባህላዊ መንገድ ይሄ መገረዝ ታውቃለህ? ምንድነው መገረዝ? መገረዝ ነው። ተገረዘች። ፈጣሪ ስም ምንድነው የምትገረዘው? አንቺ ምንድነው የምታወሪው? መገረዝ እንትና ተገረዘች። በቃ አንተ ደግሞ ምንድነው? አስተግፍርልህ አውዝ ይላል። ምን ሆነሽ ነው? ወይኔ ተቃጠልኩኝ ዛሬ በእናትህ። ከኔ አንቺ እንደዚህ እንጂ ምንድነው መገረዝ የምታወሪው? እዚህ ይዙ መጀመሪያ ተረጋግተህ አዳምጠኝ። ከዛም ወደ መፍትሄው እንድንሄድ ነው። እሺ ልስማሽ። ምንድነው? እሺ እሷ እዛ ባህላዊ መገረዝ አለብሽ ምናምን ተብላ ሲነገራት መሄድ አለብኝ ብላ ሆስፒታል ጠበቀች። ባህላዊ የባህላዊ ሕክምና የሚሰጡበት ማለት ነው። እሺ ከዛ እዛ ሲሄድ ልትገረዝ ነው የደረስኩኝ። ከዛ በቃ ጥሩ ነው ምናምን ስትል በቃ እሺ እናንተ ባህል ከሆነ ብዬ እኔም ስትገረዝ አየኋት። ለምን አየሻት? አንቺ እንዴት እንደዚህ አይነት ነገር ስታደርግ ዝም ብለሽ ታያለሽ? እኔ እንደዚህ ስትመጣ እንደሰለኝማ ኧረ በፈጣሪ ስም እንዴት የሰው ታስገርዣለሽ አንቺ? አሁን እሺ ምንድነው ማድረግ ያለብን? እኔ ምንድነው እሱን እንደደጋግመሽ ነግረኝ። እሱን ማድረግ እንደሌለብኝ እኮ ተጸጽቼ ነው እንደዚህ እየጮህና እያበድኩ ያለሁት። አሁን እሺ መፍትሄው ምንድነው? ምን እናድርግ? እሺ ቆይ ሰው አስገርዘሻል እኮ አለኝ። ተገርዛለች ልጅቱ። አሁን እሷ ደግሞ ሽንቷ ሳይመጣ ቶሎ መጣብኝ ነው የምትለው። ግን እዛ ስትሄድ ደግሞ ሽንት የሚባል ነገር የለም። እሺ አሁን ምንድነው ማድረግ ያለብን? እሺ መፍትሄ አምጣ ይዞ አንተ ከኛ ትሻላለህ ብዬ ነው። ምን አልሽኝ? ቆይ አንቺ እኮ ዝም ብሎ ህመሙን እንደዚህ እያደረገሽ ያለው አሁን ስንቴ ስድስተኛችን አይደል? እንዴ አሁን የወጣ ነው። በፈጣሪሽ ኧረ ተቃጠለች። አንቺ በቃ እንሰዳት በቃ ይዙ። እሺ ደም ምንድነው የምናደርገው? አንዴ እኮ ተገርዛለች። አይመለስ ነገር እንዴ ተቃጠልክ። እሺ መፍትሄ አምጣልኝ። ለምን ትጮሃለሽ? አንቺ እኮ ነሽ ወስደሽ እኮ ያስገርሻት እኮ። መፍትሄ አምጣልኩ አይደል? መፍትሄ እንድትሰጠን ነው እኮ ይዙ ነው እዚህ የጠራው ያለውት። ኧረ ምን አይነት ልጅ ናት? በፈጣሪ አንቺ ለምን አስገረሻት? እንደዚህ ለምን አስገረሻት? ማያዟን ይሁን የቆረጡት። እሺ ነው ምንድነው የሚሻለኝ? ግን በመድኃኒዓለም ኧረ በፈጣሪ ስም አሁን እሺ ትችያለሽ? ና በእናትህ አግዘኝ እስኪ። ደግሞ አንተ በእናትህ ሌላ ችግር እኮ ሆስፒታል። እሺ ምን ማድረግ ይቻላል? ያው ሆስፒታል መውሰድ እንችላለን። ማሳከም ይኸው ሽንቴ ነው የምትለው እኮ ይዞ። አሁን ስንተኛው ነው ሽንት ቤት መወስዳት? ግን ሆስፒታል ብንወስዳት ደግሞ ያስከስሰናል ይሄ ነገር እኮ። ጭራሽ ነው እንጂ የማይሆን ጣጣ ውስጥ ያስገባችን። ግርሽን እስኪ አምጪ። ኧረ ረግሯን ቀሰረ ረግሯን አትክፈችው እንደዚህ። አልቀስ አርጊ። አንተ አትክፈች አትበለኝ። ልጅቷ እንደዚህ ገጥማ መሄዳችንም እንዴ አረ ፈጣሪ ስም ሽኮኮም ቢሆን በያትና ወሰጃታሽ እኮ ነው እሷን ቺ ምናምን ያስፈራራችሁን እናንተ ምን ያያጅ እኮ ናት እሷ አትችለኝም። ነይሽ እንዴት ነው የምችላት? አሁን እሷ የምታክል ሰው ወይኔ ሽንቴን ከማን አይመጣም። ይለቀው ነው እንዳለቀተይ ቆይ ዶር ባንቸር ምን ሆነሽ ያለችው? እሺ እንዴት ወይድሽ ነሽ? ፖፖ አንተ እስኪ ሩጥ በእናትህ ይዘድ ምንድነው ስራህ ግን? እስምሽ ምን ላምጣ? ወይኔ የሆነ ነገር አምጣ። ለቀው ነው የመጣው። ኬክ ነው። አይመጣም እኮ አይመጣም። ዝም ብሎ ነው እንደዚህ አድርግልኝ። የሆነ ነገር አምጣ። ሳህን እዚህ ለሽን ውሽ እንጂ ይሄ እዚህ ጋር ይችላልች። ወይኔ ምን አይነት ልጅ ነው? ትሰጠኛለ እንደ በጣም ሌላ እሱ የእሱን ሰፊውን አታመጣም እንዴ? ልብስሽ ነው እንደዚህ አድርግልኝ። እሺ ማራገቢያ አምጣ። የሆነ ነገር አድርግ። ይሄ ውስጥ ሆና እንዴት ብዬ ፍል በል ሁሉ እንጂ አስተጥብሽ አንተ ሲጀመር ምንም አትጠቅምም እኮ በምን ላሰራፍርሞ እሺ ላራግባት ይችልሽ። እሺ እንደዚህ ልክ ብዬ እንትን ልበልሽ እንጂ ለውሃ መጣው እንጂ አስተጥብሽ ደስ ይላል። ወይኔ እንደ ዛሬ ነፍሴ ተመለሰች። እንጂ እሺ አስተጥብያት እንጂ አስተጥብይ ይዘድኝ ስራ እየሰራው እንደሆነ አይታይም። አንተ ምን ላድርግ ነኝ? በእናትህ አታስጨንቀኝ። አረ ምንድነው ማረገው? በፈጣሪ ስም ምንድነው ተረጋግኝ። ይዘድኝ አምጣ ተረጋግኝ። ውሃውን እስከነንቱ አምጣ።
ወይኔ ተበላሸው፣ በቃ ተበላሸው። አልመጣም እኮ ገና ነው። ካሁን በኋላ አገልግሎት አለ ይሰራል። ምን እንደማደርግ አላውቅም። በእግዚአብሔር ምን እንደሰራ ወይኔ ባላደረኩኝ ወይኔ ተበላሸው። አንተ ደግሞ አጣበና ተፈተሽ አንተ አድርግላት ና ጠብላት እንዴ ተስፋም የለኝም። በቃ ና ሲጨምር ወይ ና ጠባት እንዴ ና ጠበኝ ና እንደውም አንተ ጠበኝ ና ጠባት አንተ ና ጠባት ይዘድኝ የጠራው መፍትሄ እንድታመጣልኝ ነው አይደል? ማጥበው ምንድነው? እኔ እንትና ነው የተቆረጠው አንቺ ልጅ ምንድነው? ጠበኝ በቃ አንተ እንዲያጥበኝ ነው የምፈልገው ሲጀመር ና ይዘድኝ ና እባክህ ልጅቷ እንደዚህ ታማም ምንድነው ማጥበው? እኔ አንቺ እኮ ነሽ ያስገረሽ እዛው ጣጣሽን ጨርሺ። እኔ ምን አገባኝ? ለምን ጠራሽ እንዴ? እንዴ አይንከለል እንዴ አስገረዘሽ ለምን ተገረዘች? እግሯን እንደዚህ እስከሚያቃጥላ እስከምትከፍት ድረስ ካሁን በኋላ ጥቅም አለኝ ብለሽ ነው እማ ንገሪኝ እስቲ ይሰራ ካሁን በኋላ ወይኔ አሁንስ ላብድ ነው መሽቃል ላብድ ነው እንዴ ምን አደረኩኝ? ይዘድኝ ለምን የሆነ ነገር አታደርግልኝም? ምን ነው የሚሰራው? ኧረ መጣባት ያዥላትሻ ያዘኝ ኧረ በፈጣሪ ስም ኧረ ተው ምንድነው እየተፈጠረ ያለ ነገር? አንቺ ምንድነው ያደረግሻል? ይዘድኝ አትተቀመጥ እሺ ሰማኛለህ? እኔ ራሴን ጭንቀት ውስጥ ነው ያለው። ኧረ ምን አንቺ የሬዲት ምንድነው አቀጥላት እኮ አንገበገባት አንተ ራስህ እንደዚህ ነው የምታንገበገው። ለምን አደረግሻት? አንቺ ለምን ያስገረሽ? እኔ ምን አደረኩኝ? እኔ ምንድን ነው ያደረኩኝ? ስራሽን ሰርተሽ አስገርዘሽ መጥተሽ ታወራለሽ ነው? ታዲያ እዛ ቦታ ሆኖ ነው ያገኘሁት። ኧረ ተይ ወደዛ ሂጂ አንቺ ባለጌ ነሽ በጣም። ለምን ታስገርሻለሽ? ወስደሽ የሰው ልገሊ ነው ያው እንደዚህ እስከሚያቃጥላት ድረስ። በቃ እኮ ተስፋ የለኝም እኔ ካሁን በኋላ በቃ እንዴ ምን ላድርግሽ አሁን? ኧረ እንደው ምን ላድርግበትሽ አሁን? ምን ላድርግ? ሆስፒታል መሰዳትሽ ነው ውጪ። እሱ እንደሆነ ምንም ነገር እያገዘን አይደለም። ምን ላድርግ እኔ? አልብሰኝ ይሄንን። እሺ አልበሽ እንዴ ጠብቲኛለሽ እንዴ? ምንድን ነው ማለት ነው? አልብሰኝ ይዘድኝ አንተ በቃ ዝም በለኝ። ሁሉንም ነገር ራሴ እያደርጋለሁ። ሆስፒታል መሰዳት ነው ዘር ብላታ ትሰማኛለህ? ከዚህ በኋላ ሁሉንም ነገር እያደርጋለሁ። ያንተ እርዳታ ያስፈልገኛል። እንዳኔ ምንድን ነው ማጥበው? አንሳኝ በቃ ወደኔ መጣች። እዛ ያጃበናትሽ ኧረ አንቺ ምንድነው? ቆይ በሽ እኔ በቃ ራሴ ሆስፒታል እንደፈለኩ እንደሆን ካርጊ በራይድ ልትሰራ። እሺ ራይድ ልጥራ መጀመሪያ መኪና ልጥራ። ሽንቷን ወጥሯት ወይኔ አራታ አንገበገባት መልሶ ሽንቷን አያው ከተደረኩ ነው ሽንት አንቺ እኮ ነሽ ነገር ያደረግሽ መጀራሽ ተውጪ እንዴ እኮ ታረና ነው ሰላት ሽንቷን ሊፈስናል። አረ ተቃጠልኩ። አረ ቁጭ አድርጋችሁ ይበላል። ደግፋትሽ ተቃጠልኩ እኮ እያለሽ ነው። እሺ ይዙይ በቃ ወደ ሐኪም ቤት ወሰደኝ። ለምን መጀመሪያ ነገር አደረጋችሁ? ለምን ተገረዘች? ይዙይ ተበላሸውልህ በቃ ምንድን ነው የምትበላሽው? በቃ ተበላሸው። በዚህ መጣሽ ቆይ አንቺ ነሽ መጀመሪያ አንቺ ወደዛ ሂጂ። እኔ በቃ ሆስፒታል ራሴ ወስዳለሁ። በቃ ወደዛ ሂጂ አንቺ ምን በቂኝ እስኪ አንቺ ለምን ተገረዝሽ? መጀመሪያ አይደለም ለምን ተገረዝሽ? መጀመሪያ አንቺ ተመለስሽ። አንቺ ነሽ ይሄን አትናገረኝ። እንዴ ከደም ይሰደኝ እሱ ይሰደኝ። አንቺ ነው አሳይሻለሁ። እመጣለሁ። አንቺ ማጥፋት አንቺ እኔ ከዚህ ጭንቀት ላይ እንደው ለምን ታስገርሻለሽ? እኔ እናንተ እንደዚህ ትሆናላችሁ። እኔ እስከማይበቃ ልሰድሽ እኔ በቃ ነኝ አቃጥለሽ አይዞሽ በእርግዝና መጣችሁ በእንትን ይሄ በምንድን ነው በግርዛት በሌላ ነገር አታምነንም ብለን እኮ ነው በዚህ ፕራንክ ያደረግን። በቃ በግርዛት እንደዚህ አይነቀል አይቀለል እና በቃ ተቀመጥ በቃ ጭራሽ አምጣ ስንልህ እንትን ታመጣለህ። አንቺ በጣም አላበኝ እኮ ጨነቀኝ። እንደዚህ አይነት ፕራንክ አይደረግም እናንተ እንዴ አንቺ ምን ነው እንደዚህ ይደረጋል? ፕራንክ ተደረገ በቃ ይያሉ ነው በቃ ያረ ተደብራለሽ ታብለ እንደዚህ አይደረግም። ኖርማል እዚህ በቃ ጨነቀ እንደዚህ የምትጨነቀህ እንዴ አትጨነቅም እኮ በደንብ ግን አልተጨነቅም። ብትጨነቅ ኑሮ እኛ አቃጥለኝ ትላለች። ያማ መጣው ራስ ከፋብኝ እኮ እንደዚህ ተቀመጥኩ ነገራችን
ይጋባል ለዛ ነው። ኧረ አንቺ ጥሩ ልጅ ነሽ። ኧረ ተይ፣ ኧረ ምንድን ነው? ኧረ ተው ወዴት እየሄዳችሁ ነው? ያው ይዙና ስለጥፉልኝ ባለው መሰረት ነው። እሺ እኛ ኮሜንት አይተን ነው አድርገንላችኋል ቤተሰቦቻችን። አይ ቆይ እስኪ እናንተ ለምንድን ነው እንደዚህ ያደርጋችሁበት ምክንያት ምን? እስኪ ምን አነሳሳችሁ መጀመሪያ? እኛ ያነሳሳን ማለት ነው እንንገርክ ቤተሰቦቻችን ኢዘዲንን በፍራንክ አስለቅሱልን ብላችሁ ነበር፣ ግን እንባዋን መጣም ችግር የለም ሌላ ቀን እንባዬ እንዴት ይመጣል? እዚህ ጋር እኮ በጣም ከእምባ የበለጠ ማለት ነው። እንባውን ተይው፣ እንባ ኖርማል ነው። እዚህ ጋር ደንግጫለሁ፣ በጣም ደንግጫለሁ እኮ በቃ እኛ ደግሞ እነሱን ቤተሰቦች ያላችሁን ነገር በሙሉ እናደርጋለን። እናንተ ብቻ የሆነ ነገር በሉን፣ እኛ ከማድረግ ወደ ኋላ አንልም። ዛሬ ተዋጣውልናል። አይ እንዴት ቻላችሁት? ይሄን ብቻ ንገሩ። እንዴት ቻላችሁበት? የሚያሳምን ነገር አይ እንዴት ሳልሳቃችሁ? በቃ ሳቃችሁ ራሱ አልመጣባችሁ። እንዴት እንስቃለን? እኛ እኮ አስበንበት ነው አስበንበታል መጀመሪያ። ሌላ ደግሞ ግርዛት ጥሩ እንዳልሆነ ለማስተማርም ነው ለማስተላለፍም ነው። ይሄ ግርዛት ጥሩ አይደለም። እንዴ ራሳችሁ ሰርታችሁ ችግር የለም በሉ። አው በነገራችን ላይ ግርዛት ጥሩ አይደለም፣ ልክ ነሽ። በዚህ ግን እናንተ ግን ማን ነው ይሄ ያስጠይቃችኋል። ችግር የለም። እንደዛ አይነት ፕራንክ ሌላ ወንድ እንኳን በሌለበት አንድ ወንድ ብቻ ቤት ጠርታችሁ ምን እናድርግ? እኛ አማራጭ የለንም። አማራጭ እንደሌለና ሌላ ምን ቀርበው የወንድ ጓደኛ እንደሌለ ነገርናቸው። ወላሂ ሰውነት ይግላል እንዳለ ላብላብ እያለ ነው። ወላሂ ላብላብ ተቃጥሏል። ይብር ላብላብ እያለ ነው። ታውቃለሽ፣ ደነገጥኩ። ሆስፒታል ወሰዳታል። ከዛ ደግሞ አንተን ነው የምፈልግና እጠበይ ትለኛለች። ምንድን ነው የማጥበው እንዴ? ግርዛት ነው ውድ ቤተሰቦቻችን እንግዲህ ነበረ ኢዘዲንን ፕራንክ አድርገናል። በጣም እናመሰግናለን፣ እንወዳችኋለን። አንቺ እንደዚህ አይደረግም እሺ። ከምር ይደብራል። እኔ ዝጉት ተዘግቷል እኮ በቃ